عمر رضي الله عنهما قال رسول الله صلى الله عليه وسلم كلكم راع وكلكم مسؤول عن رعيته. عبد الله بن عمر رضي الله عنهما قال እንዲህ ይላሉ قال رسول الله صلى الله عليه وسلم የአላህ Subhanahu Wa Ta'ala መልእክተኛ እንዲህ ብለዋል ሁሉኩም ሁላችሁም እረኞች ናችሁ ሁላችሁም እረኞች ጠባቂዎች ናችሁ نعم وكلكم ሁላችሁም ደግሞ መስኡሉን ተጠያቂዎች ናችሁ ይላል መቼ في الآخرة በመጨረሻው ዓለም ማለት ነው በመጨረሻው ዓለም አላህ ፊት ቀርባችሁ ተጠያቂዎች ናችሁ ሁላችሁም الرعيته ከምትጠብቁት ነገር ይላል ከምትጠብቁት ነገር ሁላችሁም መስኡሎች ናችሁ ተጠያቂዎች ናችሁ في الآخرة الرعية ሁሉም ራዒ ነው እያንዳንዱ ሰው ራዒ ነው እረኛ ነው ጠባቂ ነው ኃላፊነትና ተጥሎበታል ማለት ነው ባል ቤተሰቡ እናት ቤት ውስጥ ልጆቿን እያንዳንዱ ሰው ኃላፊነት አለበት ከዛም ደግሞ ከተጠለበት ኃላፊነትና ተጠያቂ ናችሁ ይላሉ መልእክተኛ አለይሂ ሰላቱ ወሰላም الرعيته ከዛ ከሚጠብቀው ነገር يعني يحاسب على هؤلاء الذين جعلهم الله تحت يده وكل بحسبه الله በሱስር በሱ ቁጥጥር ስላደረጋቸው ነገሮች ተጠያቂ ይሆናል የሰው ልጅ እያንዳንዱ ማለት ነው ግን ሁሉም መስኡልያው ምንድነው بحسبه ሁሉም ቦታ ደረጃ አለው ማለት ነው ሴት ራሱን ይቻላል ቤት ውስጥ አባት ራሱን ይቻለ ሁሉም ኃላፊነት አለበት ለሙስሊሞች መሪ የሆኑ ሰዎች نعم ሁሉም ራዒ ነው ግን ሁሉኩም መስኡሉን الرعيته የሚለውን ይሄንን ተፈጻሚ የሚያደርግ ሲሆን ይላሉ ሼኹ رحمه الله تعالى وأعداء الإسلام حريصون غاية الحرص على إضلال المرأة بأنواع الدعاية الكاذبة فإن لله وإنا إليه راجعون وأعداء الإسلام الإسلام ጠላት የሆኑ ሰዎች ለኢስላም ጠላት የሆኑ ሰዎች حريصون ኃይለኛ የሆነ ጉጉትና ፍላጎት አላቸው غاية الحرص ከፍተኛ የሆነ ጣራ የዘለለ የሆነ ጥግ የደረሰ የነካ የሆነ ፍላጎትና ጉጉት አላቸው አሉ وأعداء الإسلام የኢስላም ጠላቶች حريصون ፍላጎት አላቸው غاية الحرص ከፍተኛ የሆነ ፍላጎት አላቸው በምን على إضلال المرأة ሴትን ለማጥመምና ለማበላሸት ለማሳሳት ማለት ነው ሴትን ለማጥመም ሴት ልጅ ትክክለኛውን ጎዳና እንድትለቅ ለማድረግ ኃይለኛ የሆነ ከፍተኛ የሆነ ፍላጎትና ጉጉት አላቸው በምንድነው የሚያጠሟት بأنواع الدعايات الكاذبة ውሸት በሆኑ ማለት ነው ናም ፕሮፓጋንዳ ማለት ነው ወይም ማስተዋወቂያዎች ማለት ነው بأنواع በተለያዩ الدعايات دعاية ማለት ውሸት የሆኑ ፕሮፓጋንዳ ማለት ነው ማስተዋወቂያዎች ማለት الكاذبة ውሸት بأنواع الدعايات الكاذبة ውሸት በሆኑ ፕሮፓጋንዳ ውሸት በሆኑ ማስተዋወቂያዎች ናም ሴቶችን ለማጥመም ከፍተኛ የሆነ ፍላጎት አላቸው أعداء